ሰላም ጤና ይስጥልን ውድ የኬርቲዩብ ቤተሰቦች፣ ዛሬ በተሰማራችሁበት የሙያ መስክ ያላችሁን ብቃት ማሳደግ፣ አዳዲስ ክህሎቶችን መቅሰምና ዓለም አቀፍ ተሞክሮችን ማግኘት ለምትፈልጉ ባለሙያዎች በጣም ልዩና እጅግ ጠቃሚ መረጃ ይዘንላችሁ ቀርበናል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ሙሉ ወጪው የተሸፈነ የሁፐርት ኤች አምፍሬይ የልምድ ልውውጥና የትምህርት ዕድል ምዝገባ መጀመሩን አስታውቋል። የቻናላችን ኬርቲዩብ ቤተሰቦች ይህ ዕድል የዲግሪ ትምህርት ሳይሆን በመካከለኛ የሥራ ደረጃ ላይ ያሉ ባለሙያዎች ለአንድ የትምህርት ዓመት በአሜሪካ ቆይተው ብቃታቸውን የሚያሳድጉበትና ጠንካራ የሥራ ትስስር የሚፈጥሩበት መድረክ ነው። ዝርዝር መስፈርቶችንና ማመልከቻ ሂደቱን አብረን እንይ። በዋናነት የሚካተቱ የሙያ መስኮች ኮሚኒኬሽንና ጋዜጠኝነት፣ ሕግና መልካም አስተዳደር፣ የተፈጥሮ ሀብት ፖሊሲ፣ የሕዝብና ኢኮኖሚ ፖሊሲ፣ የሕዝብ ጤና ፖሊሲና አስተዳደር፣ የቴክኖሎጂ ፖሊሲና አስተዳደር። ዋና ዋና መመዘኛዎችና እነማን ለዚህ ዕድል ማመልከት ይችላሉ የሚለውን ስንመለከት ዕድሜ ከ32 እስከ 45 የሆኑ፣ የትምህርት ደረጃቸው የመጀመሪያ ዲግሪ ያላቸው፣ የሥራ ልምድ ዲግሪ ከተመረቁ በኋላ በተሰማሩበት የሙያ መስክ ቢያንስ የ5 ዓመት የሙሉ ጊዜ ፕሮፌሽናል የሥራ ልምድ ያላቸው፣ ቋንቋ በእንግሊዝኛ መናገርና መጻፍ የሚችሉ፣ ዕድሉን ተጠቃሚ ለመሆን ከተመረጡ የቶፍል ፈተና ለመውሰድ ፈቃደኛ የሆኑ፣ ኃላፊነት በመንግስታዊም ሆነ በግል ተቋማት ውስጥ የአመራር ወይም የፖሊሲ ኃላፊነት ያላቸው። ዕድሉ የዩኒቨርሲቲ መምህራንን ያጠቃልላል። ትምህርቱ እንደተጠናቀቀ ሀገርን ለማገልገል ቢያንስ ለ2 ዓመት ወደ ኢትዮጵያ ለመመለስ ፈቃደኛ አይሆኑም። ማሳሰቢያ፣ ባለፉት 3 ዓመታት በአሜሪካ መንግስት ፕሮግራሞች ላይ የተሳተፉ ወይም በአሜሪካ ድህረ ምረቃ የተማሩ ባለሙያዎች ማመልከት አይችሉም። እንዲሁም በፕሮግራሙ ወቅት የቤተሰብ አባል አብሮ መውሰድ አይፈቀድም። ለማመልከት የሚያስፈልጉ ዋና ዋና ሰነዶች የሥራ ልምድና የሙያ ብቃትን የሚያሳይ ሲቪ፣ በፕሮግራሙ ምን ለማሳካት እንደታቀደ የሚገልጽ ጽሑፍ ወይም ኢሴ፣ የድጋፍ ደብዳቤ፣ የሁለት ሰዎች ደብዳቤ ማለትም አሁን ካሉበት ተቋም ኃላፊ፣ የቅጂ ውጤት፣ በእንግሊዝኛ የተዘጋጀ የመጀመሪያ ዲግሪ ውጤት መግለጫ። የማመልከቻ ጊዜና ድረገጾች። የማመልከቻ ማብቂያ ቀን እስከ ሐምሌ 12 ቀን 2018 ዓ.ም ድረስ ብቻ ነው። የማመልከቻ ሊንክ apply.iea.org/huberthamfrey። ለተጨማሪ መረጃ etusembassy.gov/announcement/። ለጥያቄዎች ፓስ አዲስ exchange@state.gov የአሜሪካ ኤምባሲ የኢሜል አድራሻ። ማሳሰቢያ፣ ማመልከቻችሁ ሙሉ በሙሉ በኦንላይን ብቻ ስለሚከናወን ሰነዶችን በአካል ይዞ ወደ ኤምባሲ መሄድ ክልክል ነው። እንግዲህ መስፈርቱን የምታሟሉ የቻናላችን ቤተሰቦች ፈጥናችሁ እንድታመለከቱ እንዲሁም ደግሞ ለጓደኞቻችሁ እና ለስራ ባልደረቦቻችሁ ይህንን ጠቃሚ መረጃ በማጋራት የነጻ የትምህርት ዕድሉ ተጠቃሚ እንዲሆኑ እንድታግዟቸው እንጋብዛለን። መሰል ጠቃሚ መረጃዎችን ለማግኘት የኬርቲዩብ ቋሚ ቤተሰብ በመሆን ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ላይክ እና ሼር በማድረግ ለሌሎች መረጃውን ያጋሩ። መልካም ዕድል። ኬር ይሆን።